እንደሚታወቁ በዛ በጉጂ ዙሪያ ላይ ብዙ አይነት ንግድ አለ። በዚህ ማንኛውም ንግድ ሰርተን ሂሳብ መጨረሻ ላይ ስንሰራ በኪሳቸው በአካውንታችን ላይ ምንም አይመጣም ነበር። እኔ እዛ አዋራ እየጠጣ ምን እያልኩኝ ጫካ ሲዞር የነበርኩ ሰውየው ዛሬ አቅራቢ ሆኛለሁ ማለት ነው። እዚህ ቤት ረቅጬ ከተመለስኩ በኋላ ማለት ነው። ለምን እኛ ጦንቃይ ቤት አንሄድም፣ ማርት ቤት አንሄድም፣ እግዚአብሔርን እንጠራለን። ግን በጣም እንደክማለን፣ እንሰራለን። ሌሎቹ ምንም ጌታ ማያውቁት ይባረካሉ። እኛ ግን እግዚአብሔር ምስክር እንባ ይመጣል። ለምን ስለምን ብዙ የሚደክሙት ነጋዴዎች ስላሉ ማለት ነው። ከኔ ጋር ሲንቀሳቀሱ ሲሰሩ ነበሩት እስካሁን ድካማቸው ላይ ናቸው። መጀመሪያ ልትወስድ ስትመጣ እንዴት ነበር? ሲመጣ ለምን አይደለም እኮ ያኔ እንሮጥ እንጂ እኮ ብስኩት ሻይ ራሱ ለመብላት አቅም አይኖርም ነበር። ሲጋ እያየን ነበር። አሁን ከውጭ እያየን እየቀናን መቼ እንበላለን ነበር። በተለያየ አዲስ አበባ ያለው ነብያት የተለያየ ሄጃለሁ። በሄድኩበት ግን እንደዚህ ቤት ህይወቱ ለኔ ያስተካከለ ቤት የለም። ያላዩ 400 500 ሺህ 6 7 አረ ሚሊዮን ነው የነገር አልኩት እያልኩኝ ሚሊዮን ምናምን አረ እንዴ ነው እያልኩኝ እኔ በቃ ራሴን እየደነገጥኩ አሁንም በየቀኑ እየጨመርኩ ነው በየሰዓቱ። የሚገርም ነገር ይሄ መሆኑን እኔ ከሁለት ዓመት ነው ይሄን ቤት ካወቅኩ ማለት ነው። መጀመሪያ አውቄ ቢሆን እንደዚህ እግዚአብሔር አልበላም ነበር፣ አልሸወድም ነበር። ተሻክሶ ቡሌውራ በተለያየ በዚህ በቃርጫ በተለያየ እኛ በዛ ዙሪያ ሁሉም ነግደናል። አንዳንድ ሰዎች ሲመሰከሩ ምን ይላሉ? እንደዚህ ሰራ በረከት በበረከት ሆንኩኝ ይላል። እኔም እየሰራ ነው ሂሳብ እየሰራ ነው። ከዚህ በላይ ምን ሊመጣ ነው ሌላ ብዬ ሲያስብ ነበር። የተለያየ ምን እንደሚሰልብ የማውቀው በገንዘቦች በትክክል አካውንት ውስጥ ቁጭ ብሎ ነው የሚያየው። ለምን ምንም ያልነበረ ኪስ በብር ሞላ። እኔ ማንንም አልፈራም። እኔ ግን ተለውጫለሁ እግዚአብሔር ይመስገን። አሁንም ወደፊትም ገና ሌላ መንገዶች ሌላ በሮች እየተከፈቱ ያሉት አሉ ማለት ነው። እኔ ካሁን በኋላ በቃ ኢንቨስተር መሆንና መስራት ነው እንጂ ምንም ወደ ኋላ አልመለስም። እግዚአብሔር ለውጦኛል ማለት ነው። በዚህ ነው የሚያመነው። በራስ ገንዘብ ሳፖርት አድርጌ እስከ 100 ሺህ እስከ 200 ሺህ ብር ሳፖርት አድርጌ እያሰራችሁ ነው። የደከሙትን እንኳን እስኪ እነሱ ድረስ ማለት ነው። የኔ ገንዘብ ቀርቶ በተለያየ ነጋዴ በተለያየ ዙራ እዚህ ራሴ እንኳን 10 ሺህ 5 ሺህ ብር ያልነበረ ሰው የዛሬ ብዙዎቹ ላይ የኔ ገንዘብ የለም ከተባለ አሁን ሰዎቹ ላይ እስከ ሚሊዮኖች ገንዘብ አሉ። ለምን እየሰሩና ወዳ እያሉና የወደቁት ዕቁብ እያስከፈልኳቸው እያሉ ዛሬ ከኔ በታች ማለት ነው። በኔ አንድ ምክንያት የተነሳ በዚህ ቤት እኔ አንድ በመምጣቴ የተነሳ ለኔ አንድ እንጀራ የነበረ ዛሬ እስከ 20 ሰዎች እስከሚጠግቡ እስከሚበሉ እግዚአብሔር ብቻ ያልቻለ በረከት ማለት ነው። በቃ ከዚህ በላይ ምንም ሌላ ምስክርነት አያስፈልግም። በቃ የመጨረሻ ነው። ምንም ዮሴፍ እባላለሁ። ከሻክሶ ነው መጣሁት። እዚህ ነው ደግሞ በስራ ያለው። እግዚአብሔር ያደረገልኝ ነገር 2016 ሰኔ ላይ እዚህ መጥቼ እንትፊጋ በዚህ በፊት ነጋዴ ነበርኩኝ። በተለያየ ቦታ ስሰራ ሞያሌ ሀገር ማረም በዚህ በብዙ ቦታ በንግድ ዓለም ላይ ብዙ አመት ቆይቻለሁ፣ ሰርቻለሁ። ምንም ልውጥ አልነበረም። ምንም ሊያገኝ አልቻልኩም። ከዚህም እቃ ወደዛ ወስዳለሁ። ኪሳራ ነበረ፣ ስኬት የለም። መጨረሻ ቤተሰቦቱ እንኳን ረቶ በቃኝ እስከሚሉ ድረስ ብቻችን ሲጋፈጥ ነበርና ቲቪ አየውና ከዛ አንድ ቀን ቤት ለሆኜ ወሰንኩት መሄድ አለብኝ ብዬ እዚህ ፊጋ መጥቼ ወሰርኩት። ከዛ በኋላ እግዚአብሔር ብዙ ነገር አድርጎልኛል። ለምን ምንም ያልነበረ ኪስ በብር ሞላ። እኔ ብቻዬን ሰርቼው እንኳን ሊያዋጣ ያልቻለ ንብረት ዛሬ እስከ 16 እስከ 20 ሰዎች እስከሚበቃ ከኔ በታች እንዲሰሩ ማለት ነው። ድሮ እዚህ መጥቼ ራስን እየወሰርኩ ነበር። ሻኪሶ በተለያየ እስከ ዳዋ ሲዞር ነበርኩኝ። ያ ዙረት ቀርቶ እዚህ ኖርማል በቃ በሚመች ሁኔታ እዚህ ቁጭ ብዬ እዛ ሆኖ በየቀኑ ብር እያስገቡ ለራስ ጥቅም እያገኙ በቃ ከኔ በታች የሚሰሩት ራሱ ለኔ የላኩትን እቃ የሚሰሩት ሰዎች ራሱ እስከሚለወጡ ባለቤት እስከሚሆኑ ድረስ ብዙዎቹ ከኔ በታች ተባርኮ እኔ ተባር ለምን የበላ ነው የሚያውቀው ማለት ነው። የተጠቀመ ነው በምራከር ማለት ነው። አናፍርም። እግዚአብሔር ትልቅ ነገር እንደሚያደርግ እኔ አይቻለሁ። ለምን የብዙ የሚገርም ነው። እግዚአብሔርን አመሰግኑ። ትልቅ በእውነት እኛ በንግድ ዓለም በተለያየ እንደሚታወቁ በዛ በጉጂ ዙሪያ ላይ ብዙ አይነት ንግድ አለ። በዚህ ማንኛውም ንግድ ሰርተን ሂሳብ መጨረሻ ላይ ስንሰራ በኪሳቸው በአካውንታችን ላይ ምንም አይመጣም ነበር። ግን ህይወቴ ተለውጦ ለሰው በቅቼ ብዙ ሰዎች እየረዳው ከኔ በታች ብዙዎቹ እየሰሩ እኔ እዛ አዋራ እየጠጣ ምን እያልኩኝ ጫካ ሲዞር የነበርኩ ሰውየው ዛሬ አቅራቢ ሆኛለሁ ማለት ነው። ከዛ ቀን ጀምሮ እግዚአብሔር ትልቅ ነገር አድርጎ እግዚአብሔርን አመስግኑለት። እኛ ምንም የሚገርም ነገር መጀመሪያ ሊወስድ የሚያይ ሰው ስለምንነግድ ብር አለን ይመስላል። አዎ ብር አላችሁ ብር አለ ይላል። እንነግዳለን፣ ወዳ እንላለን፣ ከሰውን ተበድረን እንሰራለን። የራሴ 5000 ነው አለን በኪሴ ማለት ነው።
5000 ውጭ ምንም የለም። 5000 እንኳን የሆነ ብራዘር አለ ካለ ክስቲ አዲስ አበባ ሄጄ ላንተ ልክል ያለው ዕቃ ብር ስጠኝ አልኩት። 5000 ብር ሰጠ። የሆነ የውጭ ምናምን በኪሴ እንትን አልኩና መጥቼ ወሰድኩ። ዛሬ ግን በሚሊዮኖች ደረጃ እስከሚሰራ ነው እግዚአብሔር ያበቃ ማለት ነው። በ2000 ላይ በእውነት በምንም አይኔ አሁን እንደው ትልቅ እስከሚሆን ድረስ በተለያየ ቢሊዮኖች እስከሚባረክ ድረስ አልመሰክርም እያልኩኝ ጊዜ ሊያዝ ነበረ። ለምን ውስጤ ሲያዘኝ ነው በግዴታ ወደዚህ ወጥቼ መሰከርኩ ማለት ነው። ሚራክሉን ከወሰድኩም በኋላ ሁሉም ነገር ሆነዋል። ሁሉም ነገር ተሳክቷል። አይደለም እዛ ሲኖር ነበርኩኝ። አሁን እኔ ባለትዳር ነኝ። ከዛ አሁን በዚህ በቅርቡ ማንኛ ሊርስቴርቱን ተከራይቼ እዚህ እነሱ በዚህ 30 ቀን ወደዚህ ሊያመጣቸው ነው። ሁሉም ነገር ተሞልቶኛል፣ ተሳክቶኛል እዚህ ቤት ከገባ ወዲህ ማለት ነው። በጣም በእግዚአብሔር ምስክሬ ነው። ምንም ያልነበረ ሰው ከመሄዳ ተነስቼ ነግጄ ማንኛውም አይነት ነገር ነግጃለሁ። ግን ጥቅም አለ የሚባለው ነገር ሰርቻለሁ። መጨረሻ ላይ ምንም የት እንደሚገባ አይታወቅም ነበር። ዛሬ ደግሞ ተባርካለሁ። ሁሉም ነገር ሆኗል። የጎደለልኝ ነገር የለም። የጠሉት ራሱ ትላንተኛ ከኔ የራቁት እኔን የጀመርኩ ስራ መጥቶ ከኋላ ሰርቶ እኔ ሲበልጡ የነበሩ ዛሬ እስከ አፋቸው ላይ እጅ እስከሚጫኑ ድረስ እግዚአብሔር እዚህ ቤት ከመጣ በኋላ ህይወቴ ሁሉ ለውጦልኛል ማለት ነው። እስከ መጨረሻ በብዙ አመት እግዚአብሔር ምስክሬ ነው። በቃ ለምን እኔ ስላየው ነው። አንዳንድ ሰው ሲወራ በእውነት አይረዳም። ለምን አይረዳም? ሮጦ ነግዶ ሰርቶ ደክሞ ያቃተ ሰው በቃ መጨረሻ ተስፋ ቁርጦ የመጣ ሰው ሲለወጥ ብቻ ነው የሚረዳ ማለት። እኔ ተረድቻለሁ፣ አይቻለሁ፣ በልቻለሁ፣ ተባርኬያለሁ። ገና ግን ብዙ ነገርም እንደሚሆን አምናለሁ። ብትወስድም ለራሲ ነው የሚጠቅመው፣ ራሲ ነው የምትለወጠው። ለሱ ምንም አታረግም። እኛ ተለውጠናል። እግዚአብሔር ትልቅ ነገር አድርጎኛል። በ15 ወደ 20 ዓመት በቃ እኔ ከልጅነቱ በንግድ ዓለም ነው የቆየሁት። ምንም ያልነበረ ነገሮች አሁን መጥተዋል። ብዙ ነገር ብዙ ቢዝነስም እግዚአብሔር ባርኮኛል። ብዙ ነገር እንደሚያደርግኝ ደግሞ ወደፊት አምናለሁ ማለት ነው። አሁን በስንት ነው ባጀት የምትንቀሳቀሰው? አሁን በቀላሉ እስከ 4 ሚሊዮን ምናምን ነው የምንቀሳቀሰው። ሃሌሉያ! እንደዚህ በተባረካለሁ። ሌሎቹ ራስን እንደምሰሩ ብዙዎች አሁን እኔ አልቻልኩም። እግዚአብሔር ምስክሬ ነው። እየመጡ ነው ስራ ስጠኝ አሰራኝ። ከዚህ ከአዲስ አበባ ከዚህ ከቡራዩ ምናምን መጥቶ ወደ እኔ መጥቶ የሚሰሩት ዘመዶች አማቾች እዚህ ቡራዩ አሉ። ከቡራዩ መጥቶ ብዙዎቹ ስራ ስጠኝ እድል ስራ ፍጠረኝ እኛ በቃ እኔ ለማቅረብ እንኳን አልቻልኩም እንጂ እስካሁን ራሱ እስከ መቶ ሰው ለማሰራት ይችል ነበር። ግን ስለማልችለው እስካሁን ራሱ እስከ 20 ሰው ለማቅረብ ከባድ ነው። በየቀኑ እቃ ማቅረብ ይከብዳል። እግዚአብሔር ይሄን አይል አሁን ባርኮኛል ማለት ነው። በዚህ 2 ዓመት ላይ እዚህ ቤት ረቅጬ ከተመለስኩ በኋላ ማለት ነው እግዚአብሔር ብዙ ነገር አድርጎኛል። ቤቴ ተባርኳል። እኔ አሁን እዛ ነበርኩኝ ባይሆንበት አሁን ምንድነው ወደ ሻኪሶ ለመሄድ ራሱ ጊዜ አጥቼ እዛ ያሉትን ቤተሰቦች ወደዚህ እያስመጣው ነው። እዚህ በቃ ነው በነፃነት እዚሁ እያመለከን ከእናንተ ጋር እንኖራለን ብዬ ወስኛለሁ። ለምን ተባረኩት። እግዚአብሔር ይመስገን። እግዚአብሔር ብዙ ነገር አድርጎኛል። በቃ አንተ ስቃይህን አንተ ታውቃለህ፣ የተቸገርከውን ታውቃለህ። ቤተሰብ አንተን እስከ መሰልቸት ድረስ አንተን ረድቶ ተስፋ እስከ መቁረጥ ደርሰው ነበሩ። አሁን ግን እግዚአብሔር ረድቶ ካንተ በታች 16-20 ሰራተኛ አለ ብለሃል። ስለዚህ ጌታ ምን የምትለው ነገር አለ? ጌታ የምለው ምንም የለም። በቃ በዘመናትን ድካም የሚገርም ነገር ብዙ አመት በቃ ምንም እኔ በተለይ በድካምም እያመለከ እየጸለየ ምን እያለን በነበርንበት ማለት ነው። እኔ ሲያስበው ለዘኛ ጊዜ የደከምኩበት በቃ ያ ድካም እግዚአብሔር ወደ እኔ እየሰበሰበኝ ነው እያልኩ ነው። በቃ እግዚአብሔር ትልቅ ነገር እያደረገኝ ነው። ብዙ ሰዎች ኋላ መጥቶ ነግዶ እኛ ይበልጥ ነበረ በምንድን ነው የሚለወጠው እንል ነበረ። ምንድን ነው በቃ ለምን ለኛ ለክርስቲያኖች የጴንጤዎች የሚያዋጣ ይሄ ነው። በቃ ሌላ ነገር የለም። የእግዚአብሔር ሰው እግዚአብሔር ለኛ ሲያስብ እንደሰጠኝ አድርጌ ነው የሚቀበለው። ለምን እኛ ቃይ ቤት አንነድም፣ ማርት ቤት አንነድም። እግዚአብሔርን እንጠራለን፣ ግን በጣም እንደክማለን፣ እንሰራለን። ሌሎቹ ምንም ጌታ ማያውቁት ይባረካሉ። እኛ ግን እግዚአብሔር ምስክር እንባ ይመጣል። ለምን ስለምን ብዙ የሚደክሙት ነጋዴዎች ስላሉ ማለት ነው። ከኔ ጋር ሲንቀሳቀሱ ሲሰሩ ነበሩት እስካሁን ድካማቸው ላይ ናቸው። እስካሁን እንደዘኛ ህይወት ላይ ነው ያሉት ማለት ነው። እኔ ግን ተለውጫለሁ፣ እግዚአብሔር ይመስገን። አሁንም ወደፊትም ገና ሌላ መንገዶች ሌላ በሮች እየተከፈቱ ያሉት አሉ ማለት ነው። እኔ ካሁን በኋላ በቃ ኢንቨስተር መሆንና መስራት ነው እንጂ ምንም ወደ ኋላ መለስም እግዚአብሔር ለውጦኛል ማለት ነው። በዚህ ነው የሚያመነው። የእግዚአብሔር ሰው ደግሞ የሚለው ምንም የለም። በቃ የእግዚአብሔርን ሰው እንወዳለን። ለምን ለኛ የላከ ብለህ ነው የምንቀበለው። እግዚአብሔር አንድ ነብይ ሲያነሳ እንደት መሰለ በቃ ብዙ የደከሙት አሉ። ብዙ ነግዶ ምን ብሎ ጸልዮ መርስ ያልተመለሱት ግን እዚህ መጥቶ ብዙ ሰው በቃ በህይወቴ ያለው ዘመን በየጊዜ የሚካፈለው ምራከር ከኔ አይቀርም ይላል። ሁሌ ይቀበላል ብዬ እኔ ወስናለሁ። ለምን ጥቅሙ እኔ ነው የበላው ነው የሚያውቀው የተጠቀመ ነው። በቃ ለኛ ጉልበት የሚሆን ነገር ስለሌለ በቃ
እግዚአብሔር ለኛ ድካማችን አቅማችን ሲናጣ መንከራተታችን አይቶ ነው የእግዚአብሔር ሰው እግዚአብሔር ለኛ ያስነሳ ማለት ነው። በዚህ ማመን አለንበት። መጀመሪያ ልትወስድ ስትመጣ እንዴት ነበር? እኔ ሲመጣ ለምን አይደለም እኮ ያኔ እንሮጥ እንጂ እኮ ብስኩት ሻይ ራሱ ለመብላት አቅም አይኖርም ነበር። ሲጋ እያየን ነበር። አሁን ከውጭ እያየን እየቀናን መቼ እንበላለን ነበር። ዛሬ የፈለገ ነው በቃ። እኔ የሚገርም ሲመጣ ራስ ያውቃለሁ። እንደውም ስጋው ራሱ ህይወቴ እንዲህ አልነበረም። ፈጣሪ ቀጭን ነኝ ምናምን። አሁን ሲሄዳቸው ምን አገኘ ምናምን ነው የሚባለው። ቀጭን የሆነ በቃ ድካም በዝቶ ማለት ነው እዚህ ሲመጣ ሲወስድ። ከዛ በኋላ እግዚአብሔር ቀስ እያለ ይሄ ሰው ሲመሰክር እስከ መቼ ነው እኔ የሚመሰክረው? እስከ መቼ ይሄ ነገር ይሆናል ይል ነበር። ከዛ በኋላ ትንሽ ያላዩ 400 500 ሺህ 6 7 ኧረ ሚሊዮን ነው ይሄ ነገር አልኩት እያልኩኝ ሚሊዮን ምናምን ኧረ እንዴ ነው እያልኩኝ እኔ በቃ ራሴን እየደነገጥኩ አሁንም በየቀኑ እየጨመርኩ ነው። በየሰዓቱ እግዚአብሔር ምስክሬ ነው። ከዚህ ቤት ከመጣ ማለት ነው እግዚአብሔር እየባረከኝ ነው በሚገርም ሁኔታ። ከዛ 20 ሚሊዮን ነው ድገማ 20 ሚሊዮን ይሆናል። ግማሹ ሰው ምናምን የሰማ አይመስለኝም። እና ድገማ ውስጥ ስንት ነው? 20 ሚሊዮን ይሆናል። ለምን አይና የሚገርመኝ ነገር እውነት የሚገርም ነገር ደክመን ምናምን የማንለው እኛ በየቀኑ ነው ስራ የምንሰራ። ጥቅሙም እንዲህ በየቀኑ ነው የምናየው። በዛ እኔ የሚገርመኝ ሰው ነገር ማለት ነው በወራት አይደለም የሚገርመኝ አሁን በሳምንታት ስራ። ከዛ በኋላ በሳምንት ጥቅም የሚገርም ምን እንዲህ ቢል በጣም አንዳንዶቹ በተለያየ ነገር ሊነካ ይችላል። አሁን ምንድነው በሳምንት የሚገርም ሁኔታ በጣም በሚገርም ነው የሚያገኘው ማለት ነው። በሳምንት አሁን በሳምንት ከሰኞ እስከ ቅዳሜ እንሰራለን። ይሁድ እዚህ ሁሌ ነው የሚካፈለው። እኔ ከኋላ ምናምን ቢቀመጥ ሁሌ አልቀርም። አስራትም እዚህ ከፍላለሁ። ለምን እዚህ ስለሚሆነ እነሱ እስከሚመጣው እዚህ ነው ሌላ ቦታ። ከዛ ቀን ጀምሬ መዝለል ትቻለሁ። ቸርች ሊዘል ነበረ በቃ እዚህ ስለተረጋ እዛ ሄዳለሁ የት ሄዳለሁ መዝለል አቆምኩት። የሚዘሉት ይዝለሉ በቃ ካሁን በኋላ እኔ ምንጩን ያገኘሁበት ሞታለሁ አልኩት። የትም አልዘለም ምንም በቃ እንደኔ በተለያየ አዲስ አበባ ያለው ነብያት የተለያየ ሄጃለሁ። በሄድኩበት ግን እንደዚህ ቤት ህይወቱን ለኔ ያስተካከለ ቤት የለም። ስለዚህ የትም አልሄድም እዚህ ነው ሁሌ እላለሁ። ግን የጠቀሙም በሚገርም ሁኔታ ነው በየቀኑ ነው የምናገኘው ማለት ነው። በሳምንት በ15 ቀን በዚህ በሚገርም ሁኔታ 100 ሺህ የምንሰራበት ቀን አለ። 100 ሺህ በሳምንት ራሱ የሚሰራበት ቀን አለ። የሚገርም ሁኔታ ንጹህ ገቢ ማለት ነው። ንጹህ ገቢ እንደዚህ የሚሰራበት ቀን አለ። እግዚአብሔር በጣም የሚገርም ሁኔታ እግዚአብሔር በጣም እኔ መከራ ረስቻለሁ እንደሰራው የሚገርም ነገር ይሄ መሆኑን እኔ ከሁለት ዓመት ነው ይሄን ቤት ካወኩ ማለት ነው። መጀመሪያ አውቄ ቢሆን እንደዚህ እግዚአብሔር አልበላም ነበር አልሸወድም ነበር። ለምን ብልጦኛ እዚህ ሊባረክ ነበር። ግን ከዚህ በኋላ በቃ እግዚአብሔር በሚገርም ሁኔታ ባርኮኛ ብዙ ነገር አድርጎኛል። እኔ ነው ብዬ ማውራት አልችልም። ክብር ለጌታ አስገቡለት። ጌታ ይባረክ። እግዚአብሔር አንስቶ የቤት ባለቤት አድርጎ ካንተ በታች ሰራተኛ ቆሞ ረድቶሃል። አንተ ያው ምስክር ነህ። ማንኛውም ሰው ፊት ቆመ መናገር ትችላለህ። ከእግዚአብሔር እጅ ስለተቀበልክ እግዚአብሔር ስለሚያደርገው ኃይል ችሎታ አንተ ለህዝቡ ምን የምታስተላልፈው መልእክት አለ? የሚያስተላልፈው ነገር አብረ ብዙ ጊዜ የተንከራተቱ ነጋዴዎች አሉ። አሁንም የሚንከራተው ሻኪሶ ቡሌ ወራ በተለያየ በዚህ በቃርጫ በተለያየ እኛ በዛ ዙሪያ ሁሉም ነግደናል። አሁን ብዙ አሉ። ይሄን እያዩ አንዳንዶቹ ማምኑት አሉ ምን የሚሉት አሉ። እኔ አሁንም የምላችሁ ነው የምላችሁ ለምን ህይወትን እንደሚቀይር እኔ አሁን ያን ቀን ሲወስድ እንዴት ይሆናል? እንዴት ነው የሚመጣ? እንደ ካሁን ከሚሰራበት አንዳንድ ሰዎች ሲመሰከሩ ምን ይላሉ? እንደዚህ ሰራ በረከት በበረከት ሆንኩኝ ይላል። እኔም እየሰራ ነው ሂሳብ እየሰራ ነው። ከዚህ በላይ ምን ሊመጣ ነው ሌላ ብዬ ሲያስብ ነበር። እኔ ግን እዚህ ከመጣ በኋላ በጣም በሚገርም ሁኔታ እኔ ሂሳብ መስራት ቢያንስ በሁለት ወር ቁጭ ብዬ ሂሳቡን ሲያደርግ የሚገርም እጥፍ ብር ያካ ጥቅም የሚያደርጋቸው እኔ ያለ አገባብ ሲጠቀም የተለያየ ምን እንደሚሰልብ የማያውቋቸው ገንዘቦች በትክክል አካውንት ውስጥ ቁጭ ብሎ ነው የሚያየው። ስለዚህ ብዙ ሰዎች እንደዚህ የሚናገሩት አሉ። በሻኪሶን በተለያየ ሀገር ያሉት ነጋዴ ሆነው የሚቃወሙት አሁን የምንሰራበት ራሱ እዚህ አዲስ አበባ የሚቃወሙት አሉ። አንተ አልዳንክም ዲኔ ቢቶን እንደዚህ አይነት ነገር ጆጭሮ ምናምን እያልክ እዛ አትድነብ ስላልዳንክ ነው እዛ የምትሄደው ስለማታውቃባት አንተ ቶ እኔ ባልዲንም አይመለከትም ብዬ ብዙ ሰዎች አሁንም የሚናገራቸው አሉ ማለት ነው። ስለዚህ እንደዚህ ከምትሉት ከምትንከራተቱት ከምትደክሙት በቃ በድካም የሚሆን ነገር የለም። ለኛ ብልጠት የሚያይነ በብልጠት ነግጃለሁ በብልጠት ሮጫለሁ ቢሳብ እየሰራ በእውቀት ቢሆን ይሆን ነበር። በቃ መጨረሻ እውቀት የጠፋበት ሰዓት ደክመ ባቃተበት ሰዓት ለኔ ተለውጦ አልፎልኛል። ስለዚህ ሁሉም ሰዎች ለኔ ነገ ህይወት እያያችሁ ብሎ ያለው በተለያየ ቦታ ሆናችሁ የሚታዩት እኔን አይታችሁ ለኔ በቃውን ህይወቱ አልፎልኝ ተቀይሮልኝ ኑሮ ራሱ አዲስ አበባ አድርጌ ኖር ያለው ማለት ነው። ስለዚህ ይሄ ምስክር ነው። አንዳንዶቹ እዛ ነው እየኖረኝ እኔ በጣም የሚገርመኝ ነገር እዛ እየኖረ አንዳንዶቹ ፈርቶ
ከዛ ወደ ሀዲማ ወደ መጋዶ ወደ ገጠር የሚገቡ ሰዎች አሉ። አረ ከተማ እያሉ እኛ ገና ደግሞ ስንት ኪሎ ሜትር ረግጠን ወደ ከፍታ እዚህ ያለ ቅባት ነው እያመጣ ያለው። እኔ ማንንም አልፈራም። ነገም ነግራለሁ። በማንም ቤተሰብ ይሁን ማንም ጓደኛም ይሁን እኔ ሲቦኝ ወደዚህ በዚህ ጉባኤ ላይ እንዲኖር ነጥቆ ከዛ እያመጣ ያለው እዛ ለመኖር ራሱ ወደ እርሻ ይመለሳለሁ ብዬ ነበርኩ። ለምን ወደ 10 ምናምን ዓመት ከመደክም ዝም ብዬ በቃ እርሻ በዛ አካባቢ እሰራለሁ። ዛሬ ደግሞ ለኔ ንግድ ወደ ትልቅ ንግድ ተቀይሮ ትንሹ ንግድ ትልቅ ሆኖ እኔ ከዛ ደግሞ ወደዚህ መጥቼ ለነሱ አቅራቢ እስከሚሆን ድረስ የረዳኝ አምላክ ስለሆነ ውሰዱ እግዚአብሔር እንደሚሰራ እኔ አይቻለሁ። አትጠራጠሩ በቃ። ስለዚህ በቃ ምንም የሚለው ነገር የለም። የኛ እግዚአብሔር ያስነሳ ነብይ ነው። የእግዚአብሔርን ሰው በጣም ነው የሚወደው። ለምን እኔ የሚገርመኝ ነገር መጀመሪያ ጊዜ ሻኪሶም ሲመጣ እያየን ነበር፣ ሲንቀበል ነበር እዛ ሆነን ማለት ነው። ባለፈው አይደለም መጀመሪያ ድሮ ይሄን ቸርቹ የሚጀምር እኔ አላውቀውምና እግዚአብሔር ደግሞ በሱ ላይ በሰራ ቅባት እኔ ተባርካለሁ። ቤቱ ተባርኳል፣ ህይወቴ ተቀይሯል። ሰውኛለሁ የማንም እኩል መናገር እስከሚችል ድረስ የማንም እኩል ቁጭ ብዬ መብላት የማንም እኩል መንቀሳቀስ እስከሚችል ድረስ እግዚአብሔር እኔ ረድቶኛል። በቃ ዛሬ ቢቆጠር በእያንዳንዱ አንዱ ለምን በአንተ የደከሙትን በራስ ገንዘብ ሳፖርት አድርጌ እስከ 100,000 እስከ 200,000 ብር ሳፖርት አድርጌ እያሰራችሁ ነው። የደከሙትን እንኳን እስኪ እነሱ ድረስ ማለት ነው። የኔ ገንዘብ ቀርቶ በተለያየ ነጋዴ በተለያየ ዙራ እዚህ ራሴ እንኳን 10,000 5,000 ብር ያልነበረ ሰው የዛሬ ብዙዎቹ ላይ የኔ ገንዘብ የለም ከተባለ አሁን ሰዎቹ ላይ እስከ ሚሊዮኖች ገንዘብ አሉ። ለምን እየሰሩና ወዳ እያሉና የወደቁት ዕቁብ እያስከፈልኳቸው እያሉ ዛሬ ከኔ በታች ማለት ነው በኔ አንድ ምክንያት የተነሳ በዚህ ቤት እኔ አንድ በመምጣቴ የተነሳ ለኔ አንድ እንጀራ የነበረ ዛሬ እስከ 20 ሰዎች እስከሚጠግቡ እስከሚበሉ እግዚአብሔር ብቻ ያልቻለ በረከት ማለት ነው። በቃ ከዚህ በላይ ምንም ሌላ ምስክርነት አያስፈልግም። በቃ የመጨረሻ ነው። ምን የሚገርም ነው። በቃ ብቻዬ በልቼ ያልጠገብኩ ብቻዬን መለብሰት ለብሼ መቀየር ያልቻልኩ ሰውዬ ዛሬ እኔ እዚህ ሆኜ ብዙዎቹ እዛ እየተንጠራሩ ያ ቢዝነስ ሰርቶ እየተለወጡ ቤት እየሰሩ የማንም እኩል እየኖሩ ነው። ከዛም ያሉት ማለት ነው እስከ 20 የሚሆኑት ከኔ በታች የሚሰሩ ዕቃ የሚያቀርባቸው ነጋዴዎች ማለት ነው። እንደዚህ ነው። እግዚአብሔር ይመስገን። ጌታ ይባረክ። ክብር ለኢየሱስ ይሁን። ተባረክ። በብዙ ድል ትመጣለህ።